ጌታ መቅደስ ሲገባ በምኩራብ ምን አገኘ? በግ አገኘ። ከዛ ምን አደረገ? ፍየል አገኘ። ማነው? በግ አገኘ። ከዛ ምን አገኘ? ርግብ አገኘ። ከዛስ በሬ አገኘ። እነዚህን ገርፎ አስወጣ። ቤተ መቅደሱን መነገጃ አድርገውት ነበር። መነገጃ ስላደረጉት ይሄን ገርፎ አስወጣ። ምንድነው ጌታ ያስተማረን እዚህ ውስጥ? በአጭሩ ይሄን ተርጉመን ትምህርታችንን እንጨርሳለን። ጅራፍ ሰርቶ ገረፋቸው። የገረፈበት ዋናው ምክንያት በሰሙ ጅራፍ ሰርቶ ገረፋቸው። የገረፈበት ዋናው ምክንያት በሰሙ ስትወስዱት ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለምንድነው ታዲያ ጌታ ጅራፍ አበጅቶ የገረፋቸው? መንፈሳዊ ትርጉሙንና የጊዜው ትርጉሙን እነግራቸዋለሁ። ለጊዜው ትርጉሙን ማለት ይመስላችሁ? ለጊዜው የቤተ መቅደሱ ባለቤት ነኝ ነው። ክርስቶስ ምንድነው የሚያደርገው? እንዴት ነበር የሚያስቡት? ፍጡር ነው ብለው ነበር የሚያስቡት። ፍጡር ሆኖ ስለሚያስቡ ይሄ ቤት የአባቴ ቤት ነው አላቸው። የእናንተ ቤት አላላቸውም። የአባቴ የእግዚአብሔር ቤት ነው ያላቸው። አባቴ ሲላቸው ተመልከቱ፣ የባህሪ አባቴ ማለት ነው። በነገራችሁ ላይ አይሁድ ይሄንን በደንብ ጠንቅቀው ያውቃሉ። በአባቴ ክርስቶስ እግዚአብሔር አብን አባቴ የሚልበት ቃል ራሱን ከእግዚአብሔር አብ ጋር የሚያስተካክል ቃል እንደሆነ አይሁድ ጠንቅቀው ያውቃሉ። በደንብ ልብ ብላችሁ ስሙኝ። እንዳልሰማችሁም እንደሰማችሁም አላውቅም። ጌታችን ኢየሱስ ክርስቶስ አብን አባቴ ሲል እኛ ፍጡራን አባቴ በምንለው መንገድ ሳይሆን ራሱን ከአብ ጋር እያስተካከለ እንደሆነ አይሁድም ያውቁ ነበረ። ማወቃቸው በምን ታውቃላችሁ? የዮሐንስ ወንጌል ምዕራፍ 5 ላይ እንዲህ የሚል ቃል ታገኛላችሁ። ወበይንተዝ ያስተዋድይዎ ወያሐስሱ ከመ ይቅትልዎ አኮ ሰንበተ ባይቲቶ ዘይስር ዳይሙ አባሁ ይሬስዮ ለእግዚአብሔር። ሊገሉት ይፈልጉ ነበረ። ሊገሉት የሚፈልጉ ሰንበትን ሻረ ብቻ ብለው አይደለም፣ እግዚአብሔርን አባቴ ነው በማለቱ ነው እንጂ ወያስተኤሪ ርእሶ ምስለ እግዚአብሔር ራሱንም ከእግዚአብሔር ጋር አስተካከለ ብለው ነው እንጂ ይላል። የዮሐንስ ወንጌል ምዕራፍ 5 ቁጥር 18 እስከ 21 ስታነቡ በደንብ ልብላችሁ ከሰማችሁኝ ክርስቶስ እግዚአብሔር አባቴ ነው ሲል እኔ ከእግዚአብሔር ጋር ትክክል ነኝ ማለቱ ነው። ልደታዊ ተዋህዶ ነው ያለው። ጸጋዊ የሆነ በጸጋ የተገኘ አይደለም። እኛ ስናገኝ ረድኤታዊ በጸጋ የተገኘ መንፈሰ ልደት ነው። የሱ ግን አካለ ልደት ነው፣ ባህሪያዊ ልደት ነው። ስለዚህ ከአባቴ ጋር አባቴ ነው ባለ ጊዜ ይውላችሁ። እኔ ለምሳሌ የሆነ የወለደኝን አባቴን በስጋ የወለደኝን አባቴ ነው ይሄ ስል አካሌ የተገኘው ከሱ ነው፣ ባህሪዬ የተገኘው ከሱ ነው። የሱ ባህሪ አለኝ። አባቴ 4 ባህሪ እንዳለው እኔም 4 ባህሪ አለኝ። አባቴ 3 የነፍስ ባህሪ እንዳለው እኔም 3 የነፍስ ባህሪ አለኝ ማለቴ ነው። ክርስቶስ አብ አባቴ ነው ባለ ጊዜ የአብ አካል አካሌ ነው፣ የአብ ባህሪ ባህሪዬ ነው፣ የአብ ሕይወት ሕይወቴ ነው፣ የአብ መንግስት መንግስቴ ነው፣ የአብ ስልጣን ስልጣኔ ነው ማለቱ ነው። ይሄን ማለት እንደሆነ የት እናገኛለን? በዮሐንስ ወንጌል ምዕራፍ 16 ቁጥር 18 ላይ ወኩሉ ዘቦ ለአቡየ ዚአየ ውእቱ፣ የአባቴ ገንዘብ የሆነ ሁሉ የኔ ነው ይላል። የአባቴ ገንዘብ የሆነ ሁሉ የኔ ነው። የአባቴ ገንዘብ የሆነው ወሬነ ስብሐቲሁ ከመ ስብሐተ ወልድ ዋሂድ ለአቡሁ፣ ለአባቱ አንድ እንደሆነ ልጅ ያለ ክብሩን አየን ይላል። ክርስቶስ ለአብ አንድያ ልጁ ነው። እኛ ብዙ ልጆች ነን ለአብ። አንድ ልጅያ ልጅ ማለት ምን ማለት ነው? እንደሱ ያለ ማንም የሌለ ልጁ ማለት ነው። ማለት ምን ማለት ነው? በባህሪ የሚተካከለው እንዴት ያለ ልጁ? ዘሃሎ ውስተ ሕጽናብሁ፣ በአባቱ እቅፍ የሚኖር። በአባቱ እቅፍ የሚኖር ማለት ምን ማለት ነው? በአባቱ እሪና የተካከለ፣ አባቱን በባህሪ የሚመስለው፣ በአካል የሚመስለው፣ በባህሪ የሚተካከለው ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የአባቴ ቤት ማለት ሁሉ አሁን የአባቴ ቤት የሚለውን ትርጉም ራሳችሁ ራሱ መናገር አለባችሁ። የአባቴ ቤት ሲል ምን ማለቱ ነው? የኔ ቤት ማለቱ ነው። ምክንያቱም የአብ የሆነ ሁሉ የማን ብለናል? የአብ። የኔ ቤት ማለቱ ቤት የለም። ምንድን ነው እንደዚህ የምታደርጉት ማለቱ አለና ገረፋቸው። እነሱ ቤተ መቅደሱን ሲመኩበት ቤተ መቅደሱ የኛ ነው እንዴ? የኔ ነው የኔ ቤት ነው አላቸው። እንዴ እኛ 46 መጽሐፍ ጽፈናል አሉ። ወትፈቅዱ ትስሱ በውስተ መጻሕፍት ወይ መስለክሙ ከመቦቶን ዝተረክቡ ሕይወተ ዘላለም፣
ይሄ ብሉይ ኪዳንን እያነበብክ ሕይወት የምትወርሱ ይመስላችኋል? እማንቱ ሰማይቴ እኔ እነሱ ራሱ ለእኔ ነው የሚመሰክሩት አላቸው። እንግዲህ ነገራችሁ ከአይሁድ ከሚመኩበት የእግዚአብሔር ከሆነው ነገር አንድም አላስቀረም ጌታ። መቅደሱ የኔ ነው አላቸው። ከዛ ደግሞ ምኑ የኔ ነው አላቸው? መቅደሱ የኔ ነው እንደሆነ ደግሞ ሲያስረዳ በጅራፍ ገርፎ አስወጣ አንድ። ስለዚህ መቅደሱን የሰራ የብሉይ ኪዳን አምላክ ነበር እሱ ማለት ነው። መቅደስ የእሱ መሆኗን ደግሞ ራሱ አገለጠች። ቤተ መቅደስ ሐዘኗን ሰው በእስራኤል ባህል ይገርማቸዋል። በእስራኤል ሰው ሲያዝን ልብሱን ቀዶ ነው የሚያዝነው። አንድ ሰው ችግር ከገጠመው ንጉስም ቢሆን ምንም ይሁን ልብሱን ቀዶ ያዝናል። ልብሱን ከቀደደ አዝኗል ማለት ነው። ታዲያ እንደዚያ ከሆነ ተመልከቱ፣ ቤተ መቅደስ ጌታ የተሰቀለለት ልብሷን ቀዳለች። ልብሷ ምንድን ነው? መጋረጃዋ ነው። አዘነች። ራሷ፣ ክብሯ፣ መሰረቷ ክርስቶስ ነው። ለሱ ማዘን ይገባታል። ስለዚህ መቅደሱም የኔ ነው አላቸው። የሰማዩን አምላክ እናመልካለን። ሰማይ አለቀሰ ለክርስቶስ ጌታዬ ነው ብሎ። ጨረቃ ደም ለበሰች፣ ፀሐይ ጨለመ፣ ከዋክብት ረገፉ። ፀሐይም ፈጣሪ ነው፣ ሰማይም ነገረ፣ ምድሩም የኔ ነው አላቸው። አለቱ ተሰነጠቀ፣ መቃብራት ሁሉ ተከፈቱ። የሁሉ ገንዘብ ሆነ። ባህር ገንዘቤ ናት አላቸው። በባህሩ ላይ በእግሩ ተራመደ። መኑ ዝንቱ እንጋ ነፋሳትኒ ይትእዘዙ ሎቱ። ይሄ ሰው ማን ነው? እንጃ ባህር የሚታዘዘለት ሞገድ የሚታዘዘው ይሄ ሰው ማን ነው? የማቴዎስ ወንጌል ምዕራፍ 8 ላይ አጋንንትም ለመኑት። ዋስተብቁ አጋንንትም እባክህ አታጥፋን፣ እኛ ካንተ ጋር ምንም የለንም፣ አንተ የሕያው እግዚአብሔር ልጅ ነህ፣ አይሁድ የዮሴፍ ልጅ ነህ እያሉት አጋንንት የእግዚአብሔር የባህሪ ልጁ ይላሉ። ክርስቶስ እንግዲህ ያስቀረው ነገር የለም። እንጀራውን የኔ ነው ብሎ መሰከረላቸው አበርክቶ። ውሃውን የኔ ነው ብሎ መሰከረ ጠጅ አድርጎ። መፍጠር የኔ ነው አለ ከደረቅ ግንባር ዓይን ፈጥሮ። ሁሉ ገንዘቡ እንደሆነ አሳያቸው። አሁን ዛሬ ደግሞ መቅደሱ የኔ ነው አላቸው። ይሄን አስረዳቸው።